ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ፊታችንን ትንሽ ቀላ የሚያደርግልን የብዙዎች ጥያቄ ነው። ለምን ፊታችን እንዲቀላ እንደምንፈልግ አላውቅም፣ ግን አደራ የምላችሁ ዋይትኒንግ የሚሉ ክሬሞች አሉ፣ ሳሙናዎች አሉ። በፍጹም እንዳትጠቀሙ አደራ። ቆዳችሁን ያሳሳዋል። ቆዳችን ከሳሳ ይጨማደዳል፣ ይሸበሸባል። እሱ ብቻ አይደለም፣ ማዳያትም ሌላም ከለር ለማውጣት ለመበላሸት በቃ ቆዳ ከሳሳ ማለት ነው። እና ጥንቃቄ አድርጉ። በኬሚካል በሌለው ነገር በተፈጥሮ ነገር ፈካ የሚያደርግ ቀላ የሚያደርግ ነገር ይዤላችሁ መጣ። ምን በሉ? ሁለት ነገር እርድ አሜሪካን ሀገር ሞልቷል። ያው ኢትዮጵያ ሙዙን ምን አስመስየው እንደመጣ ላሳያችሁ። ፍሪጅ ውስጥ አደራ፣ ፍሪጅ ውስጥ ውጪ እንዳታስቀምጡት። ከውጪ ከሆነ ትሊዝ ስለሚችል እንደዚህ ከለሩን ሲቀይር ፍሪጅ ውስጥ አስቀምጣችሁት እንደዚህ ከለሩን ሲቀይር ችን የምታክል ሙዝ ይሄንን ለፀጉር ያደርገዋለሁ። ዛሬ ፀጉር የምታጠባለሁ ሰራላችኋለሁ ቪዲዮ። ይቺው ሙዟ ማለት ነው። አለቀ። ይሄንን በደንብ ለውሱት። ወተት ቤታችሁ የምታገኙትን ማንኛውም ወተት፣ የላም ወተት የስ ትንጥዬ ጠብ ነው የምታረጉት። እኔ እንግዲህ እቤቴ ይሄን ስለምጠቀም ነው። የግዴታ ይሄ መሆን የለበትም። ለዚህ ነው ያላሳየኋችሁ የወተቱን አይነት፣ ምክንያቱም እሱ ካልሆነ እንዳትሉኝ ብዬ ማለት ነው። ወተት ነው። እኛ ቤት እዚህ ቤት ላክቱስ ፍሪ ስለምንጠቀም ነው እኔና ልጄ እንጂ ወተት ነው። ሆል ሚልክ ቢሆን ደግሞ የበለጠ ይመረጣል። ለፊትም ቆዳ ይሁን ለመጠጣትም ቢሆን ሆል ሚልክ ተጠቀሙ። እሺ፣ ያው ይሄ 2% 1% ፋት ፍሪ የሚሉትን ሰምታችኋል አይደለ? በምን አድርገው እንደዛ እንደሚያደርጉት የመጨረሻ መጥፎ ነው ብለዋል። እሱን እንዳትጠቀም። ፀጉሬን አስይዤው መጣሁ። ያው እንዳልደጋግምባችሁ ነው። ፊቴንም ታጥቤያለሁ በሳሙና አሁን ማለት ነው። ንጹህ መሆን አለበት። ምንም አይነት ትሪትመንት ስትጠቀሙ ማለት ነው አይደል? ቤተሰብ ቪዲዮ አትቆራርጡ እሺ፣ እስከ መጨረሻው ድረስ በደንብ ስሙት። የምትጠይቁኝ ጥያቄ ሁል ጊዜ ቪዲዮ ላይ አለ። ለስንት ደቂቃ፣ ለስንት ሰዓት፣ የፀጉርም ይሁን የፊትም ቆዳ ይሁን ሁሉ ነገሩ አለ። አሁን ይሄንን ቆዳችሁ ላይ ምጥጥ እስከሚል 20 ደቂቃ በቂው ነው። ምጥጥ ይላል በ20 ደቂቃ ውስጥ። 15 ደቂቃም ሊደርቅ ይችላል። ስራችሁን እየሰራችሁ ይሄ በዛውም ደግሞ ቆዳውን ምጥጥ እንዳይል። አሁን በወጣትነት አይታችሁ ከሆነ በ10ዎቹ በ20ዎቹ እድሜ ቆዳችን ወዘና ነበረው የራሱ። ያ ከ30 በላይ ሲሄድ እየመጠጠ ድርቅ ነገር ይላል። እንደዛም ወተት ለዛም ስለሚያግዝ ቆዳችንን ወዘናም እንዲኖረው ያግዛዋል ማለት ነው። እሺ ቤተሰብ፣ ይሄንን ማዲያት ያለባችሁ ተጠቀሙት። በጣም ቆንጆ ነው ለእናንተ። ፕሊዝ ተጠቀሙት። ማዲያት ያለባችሁ እህቶች መጣው። ልክ ሲደርቅ የደረቀውን አሳይቻችሁ ነው የምታጠበው፣ እንደ ሁልጊዜው ማለት ነው። አብራችሁን ስሩ፣ ተጠቀሙ። ቤተሰብ ራሳችሁን ጠብቁ። መጣው ቤተሰብ፣ ይሄው ደርቋል፣ ምጥጥ ብሏል። 20 ደቂቃ በቂው ነው። እንደምታዩት ሆኗል። አሁን አንዴ በሳሙና አለቀ። መጀመሪያ በውሃ በደንብ አጥበዋለሁ ቀስ
እያልኩኝ ሪላክስ እያደረግኩት ማለት ነው። ቆዳዬ ታሸት በጣም አትጫኑት ቆዳችሁን። ያው መጠነኛ መጫን ማለት ነው አለ አይደለ? በሱ በደንብ አርጌ በደንብ ሽታ አርጌ በቀዝቃዛ ውሃ አታጠበውና ከዛ አንዴ በሳሙና ታጥቤ ለውጡን እናያለን። ይሄንን በሳምንት 2 ጊዜ መጠቀም ትችላላችሁ። ቤተሰብ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። እንደ ሁልጊዜው ስለምታበረታቱኝ በጣም አመሰግናለሁ። ቤተሰብ ይሄው ታጥቤ መጣሁ። በእውነት ነው የምላችሁ፣ በሳምንት 2 ጊዜ ተጠቀሙት። ቆዳን በደንብ ነው የሚያቀላው ማለት ፈካ ነው የሚያደርገው እና ተጠቀሙበት በናቹራል መንገድ ማለት ነው። አሁን ተጠቀመው። እኔ እናንተ ለውሳችሁ ያስቀመጣችሁት ካላችሁ በጣም ቆንጆ ኮኮናትና ይሄው ኮኮናት ኦይል እና ለውሳችሁ አስቀምጡት። ካስተር ኦይል መጠኑን እኩል በትንሹ ሳታበዙ ለውሱና ፍሪጅ ውስጥ አስቀምጡት። ከዛ እንድታዩት ብዬ ነው ለውሼ ያስቀመጥኩት እኔ አለኝ። እናንተ እንድታዩት ብዬ ነው እናንተ ፊት ይዤ የመጣሁት ማለት ነው። ያው ሁል ጊዜ አሳይቼ መጠቀም ስለምፈልግ የለወስኩት የሰራሁት እናንተው ፊት አለኝ። ግን እሱ አልቆ ድጋሚ ስለሆነ የሰራሁት በሌላ እቃ ስለሆነ ያስቀመጥኩት ሌላ ነገር እንዳይመስላችሁ ፊታችሁ ይኸው ለወስኩ ማለት ነው። ካስተር እና ኮኮናት እኩል መጠን አልታጠበውም እንዳለ ነው የምተኛው ማለት ነው። ለምን ቀን ላይ መቀባትና መውጣት ስለማትችሉ ማለት ነው። ይሄንን ተቀብታችሁት ማታ ይሄ የቆዳ ምግብ ማለት ነው። የሚገርማችሁ ነገር ኮኮናትና ካስተር ሁል ጊዜ ማታ ቲቪ ስታዩ እህቴ እዚህ ጋር መስመር ያልሽኝ እህቴ አይሆፕ ያቺ የጠፋላት ልጅ ብትኖር እኔ ፎቶ አለኝ ያሳይኝ ብላ ስለጻፈችልኝ ያሳይሻለሁ በሚቀጥለው ላይቭ ስገባ ነኝ። ይኸውልሽ እንደዚህ ነው የምታደርጊው። እሺ ኮኮናትና ካስተር ደባልቀሽ ይሄ እዚህ ላይ መስመር እንደዚህ የሚል ሰው ስብር የሚልበት ማለት ነው። እዚህ ጋር እንደገና እንደዚህ መስመር ያወጣል ለሱ። እሺ ይሄ ኮኮናትና ካስተር በሚሊዮን ዶላር ከሚሸጠው የመሸብሸብ የሪንክል ማጥፊያ ይሄ ይበልጠዋል። እውነቱን ልንገራችሁ፣ ገንዘባችሁን ዌስት አታድርጉ። ሪንክል ማጥፊያ እያሉ የሚሰሩት ክሬም ቆዳ ከማሳሳት ውጪ ምንም ጥቅም የለውም። የሚገርማችሁ ነገር በጣም ኤክስፔንሲቭ የሚሸጠው አሉ። በጣም ዘ ኦንሊ ቲንግ የሚያደርገው ምንድን ነው? ቆዳን ማሳሳት አለቀ። ምንም ነገር ቦታክስ ምንም ነገር ላይ ዲፔንድ አትሆኑ። እነዚህ ጥቅም እንጂ ጉዳት የላቸው። ተጠቀሙበት። እሺ እህቶቼ ፕሊስ፣ ለሴት ለወንድ ፕሊስ፣ ቤተሰብ ወንዶችም ተጠቀሙት። ምክንያቱም ኮመንት ላይ ብዙ ጊዜ ወንዶች መጠቀም ይቻላል፣ ሽበት ለምሳሌ ሽበት ለወንዶች ይሆናል። እንዴት አይሆንም? ወንዶች ላይ ሽበት አይወጣም እንዴ? የወንዶችና የሴቶችን ጸጉር ምን ለየው? ተጠቀሙበት ቤተሰብ ፕሊዝ። ላይክ፣ ሼር፣ ሰብስክራይብ ማድረግም አትርሱ። በሚቀጥለው እስከምንገናኝ ደህና ሁኑ። ወዳችኋለሁ። ባይ